ስለዚህ አፍራን ቤተሰቦች አሁንም ለእናንተ ሁሌም አፍራንን እየተመማለው እንዴት ናችሁ? የአፍራን ቤተሰቦች ያለው ደህና ነኝ። ዛሬም በተመሳሳይ እንደባለፈው እንደተለመደው ያው በቴኩ ዘርፍ ነው ዌብሳይት እያደረግን ነበር። ባለፈው አፍራን ዲሊቨሪ ሰርቪስን አድርገን ነበር። ዛሬም በተመሳሳይ ትንሽ ለየት ባለ መልኩ አፍራን ዲሊቨሪ ሰርቪስ ምን አይነት እንደሆነ አገልግሎቱ ምን እንደሚሰጥ በትንሹ ለማየት እንሞክራለን። በደንብ ተከታተሉ። ከዛ በመቀጠል ያው እንገባለን ወደ አባችን እንገባና ልክ ሶፍትዌር ኢንጂነሪንግ፣ ኮምፒውተር ሳይንስ፣ አይኤስ ተማሪ ከሆናችሁ ይሄ ኮድ ጀስት ነው ምን እንደሆነ ልታውቁት ትችላላችሁ። ከዛ በዘለለ ግን ምናልባት ኮዱን የማታውቁ ሰዎች ካላችሁ ይሄ ኮድ መጻፉ ምንድነው የሚጽፈው የሚለውን ነገር ምናልባት ከተግባር ጋር ላሳያችሁ። ያው ይሄኛው ነው የሚያሳየው አፍራን ኢኖቬሽን ማቴሪያል ዲሊቨሪ ሰርቪስ ነው። አፍራን ይዘው ያሉበት እና ለምሳሌ ነው ይሄ ቀደም የጻፍነው እያንዳንዱ ኮድ ነው ይሄን ነገር የሚሰራው። ከለሩን ብትሉ እያንዳንዱ ያለው ዲስፕሌዩን ብትሉ እየተቀመጠ ያለው እያንዳንዱን ነገር በተኖቹን ብትሉ እነዚህ የስሞቹ ከለራቸውን ብትሉ ቀደም የጻፍነው ኮድ ነው ማለት ነው። ስለዚህ ይሄኛው ለምሳሌ አሁን ይሄ ቀጥታ እስከ ሰሚት በተን ድረስ ያለው አንድ የዌብሳይት ፊቸር ነው ማለት ነው። ሶ ምን እንደሚያደርግ ጀስት እናያለን። ተከታተሉ። ለምሳሌ ከስተመር ዲሊቨሪ ኦርደር ለማድረግ ቢፈልግ መጀመሪያ የሚጠበቅበት ፈርስት ኔም ማስገባት ነው። ፈርስት ኔም አብዱል መጂድ ቢል ለምሳሌ አብዱል መጂድ ብዬ ቶፊቅ አልኩኝ። አብዱል መጂድ ቶፊቅ አልኩኝ። ከዛ በኋላ ኤጅ 12 አልኩኝ። ጀስት ለማሳየት የፈለኩት ነገር ስላለ ነው 12 እያልኳችሁ ያለሁት። ከዛ 12 አልኩኝ። ኤዱኬሽን ሌቭል የትምህርት ደረጃ ችግር የለውም። ፕራይመሪ፣ ሰከንዳሪ፣ ኮሌጅ፣ ዩኒቨርሲቲ ነን ይላል። የፈለግነውን ችግር የለም። እናንተ ያላችሁበት ሌቭል መምረጥ ነው። ጀስት እኔ ዩኒቨርሲቲ ያልኩት። ኢሜይል ለምሳሌ በዚህ ልክ ለምሳሌ እኔ አሁን ኤቢ ብዬ የፈለኩት ነገር gmail.com ተጠቀምኩኝ። gmail.com ኢሜይሌን በዚህ ልክ ተጠቀምኩኝ። ፎን ነምበር 092755 እንዲህ ብዬ አስቀመጥኩኝና ከዛ ዲሊቨሪ አድሬሴን ዋቻሞ ቢል ለምሳሌ ዋቻሞ እንዲህ አልኩኝ። ለምሳሌ አሁን አፕሎድ ዩር ፎቶ ነው የሚለኝ አይደል? ፎቶውን አስገባ ይለኛል። ፎቶውን አስገባለሁ። ጀስት እዚህ ጋር ገብቼ ፎቶውን እንዲቹ እጠቀማለሁ ማለት ነው። ሴሌክት አረግና ማለት ፋንክሽናል እንደሆነ ቅድም የጻፍነው ኮዶች ምን እንደሆኑ ለማሳየት ስለፈለኩ ነው። ለምሳሌ አንድ ፎቶ ሰሚት አደርግለታለሁ። ይሉክ እቺን ፎቶ ሰሌክት አደረኩና ያው ሰሚት አደረኩለት። ይሄን ይመስላል ፎቶ። ከዛ ዲሊቨሪ አይተም ምንድነው የምንፈልገው እኛ ከነዚህ ማቴሪያሎች ውስጥ አንዱን ሴሌክት እናደርጋለን። ኤሌክትሪክ ዋየር የሚል ኤሌክትሪክ ዋየርን እኔ ሴሌክት አደረኩኝ። ከዛ ሴሌክት አይተም የሚለው ከዛ 6 አይተሞችን ፈልግ ማለት በአማውንት 6 ፈልጋለሁ አልኩት። ከዛ ፔመንት ፕሮሰስ ቴሌብር፣ ኤምቢኤስ፣ ባንክ ትራንስፈር፣ ካሽ እኔ ቴሌብር ከፈልኩኝ። ከዛ ቴሌብር ከከፈልኩኝ በኋላ ምን ይለኛል? የስክሪንሾቱን አስገባ ይለኛል። የከፈልኩበትን ስክሪንሾት አስገባ ይለኛል። ስክሪንሾቱን ያው ጀስት እዚህ ገብቼ ስክሪንሾትን በዚህ አስገባለታለሁ። ጀስት እዚህ ጋር ስክሪንሾት እዚህ ጋር አስቀመጥኩኝ ማለት ነው። የከፈልኩበትን ስክሪንሾት አሁን ሰሚት እለዋለሁ። የሆነ ስህተት ተሳስቻለሁ ግን ሰሚት ልበለው ላሳያችሁ ስህተቱን ለማሳየት ማለት ነው። ያው ሰሚት ሲለው ምን አለኝ? ትእዛዙን የሚያዘው ሰውዬ እድሜ የግድ ከ18 ወይም ከ18 መብለጥ አለበት ይለኛል። አሁን 18 ብየዋለሁ። አሁን ይቀበለኝ እንየው ሰሚት አልኩት። ጀስት ያው ሰሚት ሲለው ምን አለኝ? ትእዛዙ በተሳካ ሁኔታ ደርሶናል። አፍራን ምርጫዎች ስለሆነ እናመሰግናለን። በቅርቡ ማረጋገጫ እንልኩለታለን። ኦርደር ሰሚትድ ሰክሰስፉሊ ታንክ ዩ ፎር ቹዚንግ አፍራን ኤሌክትሮኒክስ ዴሊቨሪ ዊ ዊል ኮንታክት ዩ ሶን ቱ ኮንፊርም ዩር ኦርደር ይለኛል። እኔም ቴንክ ዩ ብያለሁ። ስለዚህ ይሄን ትእዛዝ ነው የምልከው ማለት ነው። አሁን ትእዛዛችን መልካም ጊዜ ላለው አመሰግናለሁ።